ሰላም ጋይስ እንደምን አላችሁ? እቺን ልጅ ታውቃታላችሁ? አይ ረዲኤት ትባላለች። ከጀርመኒ መታለች። እንግዲህ ወደ ሀገሯ ከስንት አመት በኋላ ከስንት ወር በኋላ አመት ከ8 ወር በኋላ ዋው መታለች። እዚህ እንግዲህ በጣም ብዙ ስራዎችም ትሰሪያለሽ በእርግጠኝነት። አንቺ አሁን ማለት ነው የኮመርሻል አለ አይደል አድቨርታይዝመንቶች የሪል ስቴት ምናምን ትልቅ ፖስተር ምናምን እንደዛ አይነት ነገሮች ነው መስራት ያለብሽ ብዬ አስባለሁ። እናሳ ስለዚህ ካምፓኒዎች ኮንታክት አድርጓት። ይኸው ታግ አድርጊያታለሁ፣ ሜንሽን አድርጊያታለሁ ከዚህ በታች በመሴጅ ጻፉላት። በኢንስታግራም ወይስ በቲክቶክ ጻፉልሽ? በኢንስታግራም ኦኬ። የኢንስታግራም አካውንትሽ ምንድነው የሚለው? ready.mikael ይጻፍላት በዛው። let's do it welcome to Ethiopia። ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከገሜ ጋር ነን ያለነው። ከገመቺስ ማለት ነው። እንደዚህ አድርጌ ልሸከምሽ ምን ታመጫለሽ? ና እንውጣ። እንግዲህ ከገሜ ጋር ያለነው ልብስ ልንገዛ ነው። እንዴት ነሽ? እንዴት ነህ? አረራ አማርኛ ትችያለሽ? ልብስ ልግዛልህ። አሁን አብረን ልብስ እንገዛለን። ዝንጥ ብለህ ነው የምትሄደው። እሺ እስኪ ሳሚ እውይ ጋይስ እንግዲህ ፀጉሬን እየተቆረጥኩት ነው። በስኪ ቆረጥ ሊቀየር ነው። እስኪ ትንሽ ቆረጥ እናድርግ። እያዩ በእናትህ ወይኔ ሄደ እግዚአብሔር ያውቃል። በቃ እናቴ ችግር የለውም። እንግዲህ ጠብቁ ሪዛልት ቀጣይ ቪዲዮ ልልቀቀን። እኔ አባት እና በልበግራችን ሃይ እናት እንዴት ነሽ? ደህና ነሽ ወይ? አለን ነው ወንድም ማለት እሺ። የቱ ጋር ነው ያለችው? ሀደሬት ዋህጻ ጀስተለ እቤ ቆጃኒ እንደውላት እስኪ የት አለች? የት አቤት ተመስጦ ጎን ከፍ አሪፍ ነው። አዲስ ስታይል አቦጋይላ ጋይስ አሁን እንግዲህ ወደ ልብስ ቤት እየሄድን ያለ ነው። ልብስ ልንገዛ ማለት ነው ከገሜ ጋር። ገሜ የኔ አባት እንዴት ነሽልኝ? አረረረ አማርኛ እየጎበዘ ነው። ስም ማን ነው ወንድም አለም አንተ? ደሜ ናይስ። እንግዲህ ገሜና ጃም አስተዋውቀናቸዋል። አብረን እየሄድን ያለ ነው ልብስ ልንገዛለት ለገሜ ማለት ነው አይደል? yes sir። ገሜ እንደሜ ገመቺስ አንተ ደግሞ ደሜ ሙሉ ስምህ? ደሜ ቡልቲ። ኦ ናይስ ደሜ ቡልቲ አሜዚንግ። ዋይ ሺ ቢለም ከሳምንት በኋላ ነው የሚሄደው። አረ ምን አባት